ዛሬ እናንተ ቤታችሁ ውስጥ ናችሁ ነገ ደግሞ የቀብር ነዋሪዎች ትሆናላችሁ አንተ በጤንነት የተሰለልክ ሆይ የሞት አላየህምን ያለ በሽታ አንተ በቆይታ ርዝመት የተሰለልክ ሆይ አላየህምን የተወሰደ ያለ ህመም በአላህ ይሁንብኝ ቀብር ውስጥ ብቻህን ታድራለህ ጉንጭህን አፈር ያገኘዋል ትሎችም ስጋንና አጥንትህን ይወጫጭቁታል ከስራህ ጋርም ትገናኛለህ ካንተ በፊት በሞቱት ተገሰጽ በጌታ የሆነብኝ ትጸጸታለህ በጌታ የሆነብኝ ሰላትህን በመተውህ ትጸጸታለህ በጌታ የሆነብኝ ትጸጸታለህ ሰላትህን በመተውህ ትጸጸታለህ ጊዜህን በማባከን ጸጸት ግን አይጠቅምህም በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን እድሜ ያላቆያችሁም አስጠንቃቂ መጥቶላችሁ አላስተባበላችሁ ስለዚህ ቅመሱት ለበደለኞች ምንም ረዳት የላችሁ በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን እድሜ ያላቆያችሁም አስጠንቃቂ መጥቶላችሁ አላስተባበላችሁ ስለዚህ ቅመሱት ለበደለኞች ረዳት የላችሁ ተሰነቅ ለዚያ ቅሮት ለሌለው ሞት የባሮች ቀጠሮ ለሆነው ምንም ያህል ብትወነጅል በህይወት እያለህን ተውበት ከመተኛትህን በፊት ንቃ ትጸጸታለህ ትጸጸታለህ ያለ ስንቅ ከሄድ ፈጣሪ በሚጠራ ጊዜ ምድለቢስ ትሆናለህ ያስደስታል የሰዎች ጓደኛ ሆነህ እነሱ ስንቅ ኖሯቸው አንተ ያለ ስንቅ ስትሄድ ዘይድ ኑመይሪ እንዲል ነበር ሞት የሚመጣበትን ጊዜ አውቄ ቢሆን ኖሮ በሐዘንና በጭንቀት ተጠብቀው ነበር እስኪመጣብኝ ድረስ ታዲያ እንዴት ሊሆን ነው ሳላውቀው ታዲያ እንዴት ሊሆን ነው እኔ ሳላውቀው በጧት ይምጣ በማታ የመጨረሻ ንግግሬ ልብ የምትለኝ ከሆነ አንተ በሁኔታ ደስተኛ ነህ አንተ ዝግጁ ነህ ሞት ቢመጣ ዛሬ ዝግጁ ነህ አንተ በጥሜት ላይ የዘወተርክ ዝንጉ ሆነ ነገ ባንተ ላይ ጥሪ ይደረጋል ابن عباس رضي الله عنه እንዲህ ብሏል ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው አምስት ነገሮችን ከአምስት ነገሮች በፊት ወጣትነትን ከርጅና በፊት ጤንነትን ከምን በፊት ሀብትን ከድህነት በፊት ትርፍ ጊዜህን ከመጣድ በፊት ሕይወትህንም ከመሞት በፊት አንተ በሚመች ጊዜ ላይ ነህ አንተ በሚመች ጊዜ ላይ ነህ የቀረውን አስተካክል ይቅር ይባልልሃል ያለፈውም የቀረውን ካልሆነ ግን ባለፈውም በቀረውም ትያዛለህ መቼ ነው የሕይወትን ዋጋ የምናውቀው ሞትን ስናየው የሕይወትን ዋጋ እናውቃለን ያኔ እንጠራለን መልስ አይሰጠንም አላህን ፍሩ የአላህ ባሮች አላህን ፍሩ የአላህ ባሮች ባለፈው ተገሰጹ ከዘመናትም ባለቀው የሞትን ድንገተኝነትን ፍሩ አላህ በሞትና በሰከራቱ ላይ ያግዘን በቀብርና በጽልመቱ ላይ ويوم القيامة የቂያማ ቀንና ጭንቀቱን አላህ ከቀናቶች ሁሉ ደጉን አንተ የምናገኝበት ጌታችን ነፍሳችንን በድለናል ካልማርከን ካላዘንክልን ከከሳሪዎች እንሆናለን